ቆይ አንዴ ይሄን ቪዲዮ ተመልከቱትማ። ሳይንቲስቶች በአንድ ክፍል ውስጥ ከ7 ወር እስከ 14 ወር የሚሆናቸውን ህፃናት ሰበሰቡና በመሃላቸው ሲታዩ የሚያስፈሩ ነገር ግን ጉዳት የማያደርሱ እባቦችን በመሃላቸው ለቀቁ። ህፃናቱ እባቡን ይፈራሉ ተብለው ሲጠበቁ ከባቦቹ ጋር ሲጫወቱ ሲነኳቸው ታዩ። ይበልጡን የፈሩት ወላጆቻቸው ነበሩ። ጥናቱ የሚለን ይህንን ነው። እኛ ከፍርሃት ጋር አልተወለድንም። አሁን የምንፈራቸው ፍርሃቶች በሙሉ ካየናቸው፣ ከሰማናቸው፣ ካነበብናቸው ነገሮች ተነስተን የተለማመድናቸው እንጂ ሪሊ እኛ ለመፍራት አልተወለድንም ይላል። እኔ አነቃቂ ንግግር ተናጋሪ አይደለም። ነገር ግን ይህንን መልእክት እንዴትም ባለ አጋጣሚ ውስጥ የምትሰሙ በሙሉ ፍርሃት ልክ እንደ ጉም ነው። ከሩቅ ትታዩት እይታችሁን የሚጋርድ ስትጠጉት ግን የማይጨበጥ የሆነ መጋረጃ ጭጋግ። ስለዚህም እስከ ድረስ ምን ለማድረግ እየፈራችሁ ነው? ለማድረግ እየፈራችሁ ወይም ሰው ምን ይለኛል በማለት እየፈራችሁ ከሆነ ፍርሃታችሁን ተውትና አንድ ስቴፕ ወደምትፈሩት ነገር ተጠጉ። ያን ጊዜ ልክ እንደ ጉም በኖ ይጠፋል። ያን ጊዜ ማድረግ የምትፈልጉት ነገር ወለል እያለ ይታያችኋል። አንዳንድ ስቴፕ በቀረባችሁ ቁጥር ዴስቲኔሽናችሁ ብራይት ሆኖ ይታያችኋል። ምንም ለመሞከር አትፍሩ። ይህንን ስላችሁ ቅጥ የሌለው ድፍረትም አደጋ እንደሚያመጣ እያስተዋላችሁ አሁን አይሆንም፣ አይሳካም፣ እነከሌም ወድቀዋል በሚል ኔጌቲቭ ነገር የሚነግሯችሁ ሰዎች በሙሉ ነገ ግን አሳክታችሁት በመንገድ ላይ ስታልፉ እከሌ እኮ አለፈ ሲባል ጀርባችሁን ለማየት ሲንጠራሩ ታገኟቸዋላችሁ። እዚህ በፍጹም አትፍሩ ሳይሆን የምላችሁ ፍርሃታችሁን ግን በቅጥ አርጉትና ተቆጣጠሩት። በጥንቃቄ መንገዳችሁን ተጓዙ ለማለት ፈልጋለሁ። ይመቻችሁ።